ጓደኛዋ ጋር ራሷን ስለማጥፋት ህይወት እንደመረራት ኑሮ እንዳስጠላት ያወራችበት ጽሁፍ የተጻጻፉት ሜሴጁን ከ8 ከ7 ወር በፊት ነው። ምንድነው የሚለው? ላንብብላችሁ ሙሉ በሙሉ። ህይወት ከባድ ነው ውዴ አለች ቀነኒ። ከዛም አይ ነው ያለሽበት ይገባኛል፣ አውቃለሁ ያለሽበት ይገባኛል፣ ከፈቀድሽ ቸርች ለ2 ቀን እንግባ አለቻት ጓደኛዋ። ከዛም ቀነኒ ምን አለች? አንዳንዴ መናገር ራሱ ይከብዳል። ከዛም ጓደኛዋ ለሰው መናገር ምንም ጥቅም የለውም፣ እስኪ ለጌታ እንንገረው፣ እሱ ጋር መፍትሄ አለ። ከዛም ቀነኒ እሱስ ልክ ነሽ አለች። መሞት የተመኘው ሰው ነኝ ጌታን አለች ቀነኒ። ስትመልስላት ጓደኛዋ ውዴ አንቺ ጠንካራ ሴት ነሽ፣ ገና ምን አይተሽ፣ ብዙ ነገር ከፊትሽ አለ፣ እንደዚህ አትሁኝ በጌታ አለቻት። ከዛም ቀነኒ መልሳ ደከመኝ ውዴ፣ ከምችለው በላይ በጣም ደከመኝ ጌታን አለቻት። ጓደኛዋ ምን አለቻት? አይዞሽ የኔ ቆንጆ፣ ጌታ ይረዳሻል፣ ያልፋል፣ ሁሉም ታሪክ ሆኖ አንድ ቀን ፈገግ እያልሽ ታወሪዋለሽ። የኔ ጎበዝ፣ ትላንትያን ሁሉ ነገር አልፈሻል፣ ዛሬም ያልፋል። እሺ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ተፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል የሚል የመጽሐፍ ቅዱስ ጥቅስም አብራ ላከችላት። ቀነኒ ምን አለች? በጣም የበዛ የአእምሮ ሰላም እረፍት ከምንም ነገር ይበልጣል አለቻት። ጓደኛው ምን አለች? ለዛ ነው ሁሌም ቢሆን ከምንም በላይ ራስሽን አስቀድሚ ያልኩሽ፣ ሁሉም ነገር ካንቺ በታች ነው የሚሆን ያለበት አለቻት። ከዛም ቀነኒ መልሳ ምን ክፉ ቀን ነው የገባሁት አለች። ያገባሁት ለማለትም ይሁን አላቅም፣ ብቻ ምን ክፉ ቀን ነው የገባሁት ይላል። ከዛም ጓደኛዋ በህይወትሽ ማለፍ ያለበት ሁሉም ያልፋል፣ እኛ ስለፈለግን አይደለም፣ ነገ የተሻለ ቀን ነው፣ እሱን አትርሺ አለቻት። ቀነኒ ምን አለች? ቲጂዬ እኔ ያለሁበትን ህይወት 30 ሰከንድ እንኳን አትቀመጭበትም፣ ቤተሰቤን፣ ስራዬን፣ ጓደኞቼ፣ ሞራሌን፣ ተስፋዬን፣ በቃ ምን ልበልሽ፣ ምንም ነገር የተወሰው ነኝ፣ በምንም ነገር ተስፋ ቆርጫለሁ አለች። ጓደኛዋ መልሳ አንቺ በጣም ጠንካራ ነሽ ውዴ፣ ምንም ማሳለፍ ትችያለሽ፣ ተስፋ ብቻ ይኑርሽ አለቻት። ቀነኒም ምንም ተስፋ የለኝም ብላ መልስ ሰጠች። ከዛም ጓደኛዋ ተስፋን የሰጠ የታመነ አምላክ አለን ውዴ፣ ተይ እንደዚህ አትሁኚ፣ ሁሉም ለመልካም ነው፣ ታያለሽ፣ ነገ ታሪክ ሆኖ ይወራል የኔ ጎበዝ አለች ጓደኛዋ። ከዛም ቀነኒ ሰለቸኝ ውዴ አለቻት። አሁንም ጓደኛዋ የመጽሐፍ ቅዱስ ቃል አንስታ የተስፋን ቃል የሰጠው የታመነው ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ የሚል ጥቅስ ላከችላት። እናም ሰለቸኝ ውዴ ላለቻት ደግሞ ምላሽ ስትሰጣት ታይ ውዴ እመኝኝ ያልፋል ይሄ ቀን፣ እየሳቅን እናወራዋለን አለቻት። ከዛ ቀነኒም ከዚህ በኋላ ውዴ የሚል መልስ ሰጠች። ጓደኛዋ መልሳ ብዙም ያልፉ የማይመስሉ ቀኖችን አልፈን ዛሬ ላይ እንደደረስን ዛሬም አልፎ ነገ ደስተኛ እንሆናለን እሺ አለቻት። ከዛም ቀነኒ ተይ ውዴ ከዚህ በኋላ ተስፋ ህይወት የሚባል ነገር የለም አለቻት። ጓደኛዋ መልሳ ቃል ገባልሻለሁ ነገ ይሄ ቀን አልፎ እየሳቅን እንደምናወራው፣ ትዝ ይልሻል እያለቀስኩ አብረሽኝ ስታለቅሺ፣ ከዛ አለፈ ደስተኛ ሆንን፣ ልክ እንደዛ ይሄም ያልፋል፣ ደግሞ አንቺ ከኔ የተሻለ ጠንካራ ነሽ አለቻት። ቀነኒ ምን አለቻት? የኔ ከባድ ነው ውዴ፣ እንደዚህ እንደሚለው አይደለሁም ውዴ አለቻት። ከዛም ጓደኛዋ ምን አለቻት? ምንም ይሁን የማያልፍ ቀን የለም፣ ደግሞ ሁሌም ከጎንሽ ነኝ፣ ምንም ቢፈጠር አለሁ አለቻት። ቀነኒ መልሳ እመጣለሁ እናንተ ጋር አለቻት። በጣም ደስ ይለኛል፣ በፈለግሽው ቀን ክፍት ነው። ከዛ ቀነኒ እሺ ውዴ 45 ኪሎ ነኝ አለቻት። ጓደኛዋም ይስተካከላል ውዴ፣ ዋናው አንቺ ደህና ሁኚ አለቻት። ቀነኒ መልሳ አይ እንደዚህ ብዬ ብነግርሽ ማርያምን ህይወት ይመርሻል ብላ መልስ ሰጠቻት። ከዛ ጓደኛዋም አይዞሽ የኔ ውድ አለቻትና ከ20 ደቂቃ በኋላ አይ ቲንክ ቀነኒ የፖስተችው አንድ የሆነ ፎቶ ነበረ መሰለኝ፣ ፎቶና ጽሁፍ ማለት ነው። እና ውዴ ፕሊስ ፖስት ያደረግሽውን አጥፊው፣ ማን ደስ ይበለው ብለሽ ነው ብላ ፖስቱን ስክሪንሻት አድርጋ አያይዛ ላከችላት። ከዛም ቀነኒ ከ30 ደቂቃ በኋላ ይሁና ውዴ ባክሽ፣ ህይወት እኮ እንደዚህ ለአንዱ ጥሩ ሳቂታ ትሆናለች፣ ለአንዱ ደግሞ ጨለማ ናት፣ ለአሁን ጨለማ ናት አለቻት። ከዛ ታይ እንደዚህ አትሁኚ በጌታ ስወድሽ ብላ የቀነኒ ጓደኛ መለሰችላት። ቀነኒም ምረር ብሎኛል። ከዛም ጓደኛዋ መልሳ እሺ እኔ ምን ልርዳሽ አለቻት። እያለ ይቀጥላል ወሬያቸው። እንደምንረዳው ቀነኒ በድንገት ተነስታ ራሷን ለማጥፋት የወሰነች ሰው አይደለችም።